እኔ ክራንቻ ሶኮሊ መታይ ነው እኮ በላይ የመጀመሪያ ንግስት ማን ትባላለች? አዳነች አበበ። እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል። እሺ አልነሳም፣ ግን ዕውቀት ላይ ተመስርተህ ጥያቄ ጠይቀኝ። አንደኛው የደብተራ ጥያቄ ጠይቀኝ። አይከብድም በልቢ ሰው መርሳ። አሁን ትሰማኛለህ? ሐሳቤን አግኝተኛል። አግኝቻለሁ። መልስ። ገና ሳትናገር እኔ ነብይ ስለሆንኩ ጭንቅላትን አነባዋለሁ። ሳይኮሎጂስት ስለሆንኩ ወይኔ አባቴ ዝቅተኛ የተማረ ዜጋ ያላት ሀገር ማን ናት? አሜሪካን። አርሰናል 5 ቁጥሩ ተጫዋች ማን ነው? ብሩኖ። ኢትዮጵያ ላይ የመጀመሪያ ንግስት ማን ትባላለች? አዳነች አበበ። ሙቀት የሚለካው በሜትር ነው በሊትር ነው? ሊትር ነው። አርሰናል የሚጫወቱበት ሜዳ ስሙ ምን ይባላል? አርሰናል። የቼልሲ ሜዳው ስም ምን ይባላል? የቼልሲ ስም ሮሚያ። የኤርትራ ዋና ከተማ ማን ናት? ሱዳን። እኔ ክራንቻ ሶኮሊ መታይ ነው እኮ በጭራሽ ይሄ ክራንች እሱ መራም እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀርባታለሁ አየር ላይ እርሳሷን በትክክል አበባ እየሰማኝ ዘሩ እየተመናመነ ያለ በኢትዮጵያ የሚገኝ ብርቅዬ እንስሳ ማን ነው? ዘሩ እየተመናመነ ያለ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳ ዘንዶ። ጨው ለራስህ ስትል ጣፍጥ፣ አለዚያ አለዛለሁ እንዴ ልክ ነው። ባንቱ ታልቀጥል ባንተታ ባንቱ ታልቀጥል ባንተታ እጅግ የተከበሩ ብለህ አንተ በለኝ። እኔ ገና 22 ዓመቴ ነው፣ ሚስቴ 21 ዓመቷ ነው። ዛሬ ጀምሮ የአማራ ምግብ እንጀራ መስራት አልበላም። እንጀራ ለምሳሌ የኦሮሞ ምግብ ጮርሳ፣ ጨጨብሳ፣ አንጮቴ፣ አንጋ ይሄ ነው። እኔ ስበላ አደኩት። ምናልባት እንጀራ ካደግ በኋላ ነው ዘመዶቻችን እንጀራ ራሱ በደንብ መጋገራቸው ነበር። እኔ እንጀራ ሱስ እስኪዘኝ ድረስ እየበላሁ ነው ያለው። እነሱ የኛን ምግብ ስሙንም አያውቁትም። አንተ A few moments later ጋይ ብላ እግዚአብሔር እናመሰግናለን። ላጡ ለተቸገሩ አስብላቸው። ይሄን እንጀራ በስጋ በዶሮ ሽንኩርት ሳይሆን በዶሮ በሰልመን አሳ በእርጎ ተካለ በኢየሱስ ስም በላዋለን። ጠላታችን አንተ በጠራቸው የፍስክ ምግቦች አይደለም። ይሄ ተመልካቾቻችን የጾም ምግብ ነው። ከጽጌ ሽሮ ነው ያመጣ ነው። እግዚአብሔር ይስጥልን። ጽጌ ሽሮ በየአይነት ነው። ማዕድ ሐዋርያትን ያድርግልን። ደሞ ከሰሱ እንጀራ አልበላም ብለዋል። በልቷል በላው የእግዚአብሔርን ስም እየጠርቼ ባርኬ ልብላበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ባርክልን አባታችን። ኑ እንብላ። ማዕድ እኮ አብይ አህመድ ብለህ ስትጠራ የተከበረ ሎሬት ብለህ ጨምርበት። ከአፍሪካ 4 ሰው ነው የወርቅ ምንድነው እሱ የሎሬት ነው ያገኘው። አንዱ ኩራታችን ከጅማ የወጣው የኦሮሞ ልጅ ብሔርተኛ አይደለሁም። ከብሔር ወጣ ብዬ ኢንተርናሽናል ስም ልጆች አሜሪካ ሲሄዱ እንዳይሳቀቁ፣ ኢሮፕ ሲሄዱ እንዳይሳቀቁ፣ ደቡብ አፍሪካ ሲሄዱ እንዳይሳቀቁ ጠቅላላ 6 ልጅ አለኝ። 6ቱም ልጅ የእንግሊዝኛ ስም ያወጣሁት ደጋር። ስማ ኦሮሞነቴን ተቀብዬ ኢትዮጵያዊ ነኝ። ኦሮሞነቴና ኢትዮጵያዊነቴ ተጋጭቶብኝ ያውቁ። ክርስቶስን ማምለኬና ኢትዮጵያዊነቴ ተጋጭቶብኝ ያውቁ። አልፎ አልፎ እንደ መዘመሬና መስፈኔ ተጋጭቶብኝ አይከብድም በልቢ ሰው መርሳት አይከብድም በልቢ ሰው መርሳት
አይካለኒ በልቢ ሰው መርሳት አይከብድም በልቢ ሰው መርሳት